ጤና ይስጥልኝ ቤተሰቦቼ እንደምን አላችሁ? እኔ ቅዱስ ጉርሻ እባላለሁ። በሰሜን ሸዋ ክፍለ ሀገር መራቤቴ ወረዳ ነው የተወለድኩት በ1986 በኢትዮጵያ አቆጣጠር፣ በነጮች አቆጣጠር ደግሞ በ1994 ማለት ነው። ከዛ ከአንድ እስከ ሰባት ያለውን ትምህርቴን እዛው ቅርባችን ባለ ትንሽ የገጠር ከተማ ውስጥ፣ የገጠር ከተማ እንኳ አይባልም፣ ትንሽ የወረዳ የቀበሌ ከተማ ውስጥ ተማርኩ። ጎራንዳ አንደኛ ደረጃ ትምህርት ቤት ይባላል። እዛ ሰባተኛ ክፍል ስጨርስ የተሻለ ትምህርት ለማግኘት ብዬ ወደ ወረዳ አይደርስም ግን የወረዳችን ሁለተኛ ከተማ በሆነው ፌጥራ የሚባል ቦታ ወጣው። ከዛ እዛ ትምህርቴን ስምንተኛ ክፍልን ተማርኩ። እዛ ስጨርስ አንድ ስምንተኛ ክፍል ሚኒስትሪ ወስጄ ሁለተኛ ከፍተኛ ውጤት ከትምህርት ቤቱ ሁለተኛ ከፍተኛ ውጤት አስመዘገብኩ። እሱን ከመጣሁ በኋላ አሁንም የተሻለ ትምህርት ቤት እና መምህሮችን ለማግኘት እና ሪሶርሶችን ለማግኘት ብዬ ወደ ወረዳ ዋና ከተማ አለም ከተማ ይባላል፣ አርበኞች ሁለተኛ ደረጃ ትምህርት ቤት ይባላል። እዛ ወጣሁ። እዛ ዘጠኝና አስርን ተማርኩኝ። እዛ ዘጠኝም አስርም እያለሁ ደወል አንደኛ ነበር የምወጣው። ከዛ እሱን ጨረስኩና አስረኛ ክፍል ፎር ነው የመጣሁት። ከዛ እሱን ከመጣሁ በኋላ እዛው እንትን ውስጥ ማለት ነው አለም ከተማ ውስጥ ድልአምባ ድልበር ረጅም ጊዜ ስለሆነ ትንሽ ረሳሁት። ወይ ድልበር ወይ ድልአምባ ነው፣ ድልአምባ መሰለኝ። እኛ በብዛት 11ኛ ክፍል ፈርስት ሴሚስተር ተማርኩ። ከዛ አዲስ እየተከፈተ ስለነበረ ብዙ ነገር የተሟላለት አልነበረም። በጣም ደስተኛ አልነበርኩም። ውጤቴም አሽቆለቆለ። የተወሰነ አንድ ሁለት ነው ሶስት ትምህርቶች ራሱ አልነበረም። አይቲ ድሮይንግ ምናምኖችን ፈርስት ሴሚስተር አልተማርንም። ስለዚህ እሱን ተውኩና ወደ ዞን ዋና ከተማ ደብረ ብርሃን ወደሚባል ሁለተኛ ሴሚስተር ጀምሬ መጣሁ። ከሱ ጋር አንድ ጓደኛዬ እንዳልካቸው ይባላል፣ ከሱ ጋር መጣን። እዛ ተከራይተን ትምህርታችንን ጀመርን። ከዛ ጥሩ ኢንቫይሮመንት ስቀይር ውጤቴም ጥሩ የተሻሻለ መጣ፣ ሞራሌም በደንብ መጣ። ከዛ 11ን ጨረስኩ። ከዛ 12ንም እዛው። ከዛ 12ኛ ክፍል 543 አመጣሁ። በትምህርት ቤቱ ሰባተኛ ከፍተኛ ውጤት ነው፣ ደሆል ማለት ነው። ሰባተኛ ከፍተኛ ውጤት አመጣሁ። እሱን አምጥቼ ወደ ሜዲስን ተቀላቀልኩ። አዲስ አበባ ነበረ የመረጥኩት። አዲስ አበባ አልደረሰኝም። አዲስ አበባ ዋናው ግቢ ማለት ነው። ከዛ አዲስ አበባ